የትምህርትና ስልጠና ባለሙያ የሆኑትን መስፍን ሰጣርጋቸውን አነጋግረናል። ባለሙያው ችግሩ ያለው እቀጥራለሁ አልቀጥርም ማለቱ ጋር አይደለም ይላሉ። ትልቁ ችግር ፈጣሪ በሆነ የትምህርት ስርዓት ውስጥ ያለፉ ልጆችን ስራ ፈልጉ መባሉ ነው ወይም ራሳቸውን ቻሉ መባሉ ነው። የትምህርት ስርዓቱም ሆነ ማህበረሰቡ ልጆቻቸውን ወይም ትውልዱን ያመጡበት መንገድ ጥገኛ እንዲሆንና ያንን አስተሳሰብ ይዞ እንዲመጣ ነው ያደረገው። የትምህርትና ስልጠና ባለሙያ የሆኑትን መስፍን ሰጣርጋቸውን አነጋግረናል። ባለሙያው ችግሩ ያለው እቀጥራለሁ አልቀጥርም ማለቱ ጋር አይደለም ይላሉ። ትልቁ ችግር ፈጣሪ በሆነ የትምህርት ስርዓት ውስጥ ያለፉ ልጆችን ስራ ፈልጉ መባሉ ነው ወይም ራሳቸውን ቻሉ መባሉ ነው። የትምህርት ስርዓቱም ሆነ ማህበረሰቡ ልጆቻቸውን ወይም ትውልዱን ያመጡበት መንገድ ጥገኛ እንዲሆንና ያንን አስተሳሰብ ይዞ እንዲመጣ ነው ያደረገው።